ወቅቱ የበጋ ወራት ቢሆንም አንዳንዴ ካፊያ፣ አንዳንድ ጊዜ ደግሞ ጠበቅ አድርጎ እየዘነበ ነው። የተራቆቱ የእርሻ መሬቶችን በሹክሹክታ እያነጋገራቸው ይመስላል። ውሃ ተጠምቶና ደርቆ ለከረመው መሬት ሲሳይ ሲሆን፣ ለሰዎች ደግሞ መረጋጋትንና ተስፋን እየሰጠ ይመስላል። ርቀው በሚገኙ ሌሎች አገራት ደግሞ ደመና በሰማይ ላይ ቢታይም ሰማይ ፈቅዶ ሕይወትን ሊሰጥ አልቻለም። በተቃራኒው እሳት የሚተፉ ዘመን አመጣሽ የጦር መሳሪያዎች ውለው ያድሩበታል። ይሄ ታሪክ በመካከለኛው ምስራቅ ከሚሊዮኖች ውስጥ የአንድ ቤተሰብን የጦርነት ዘመን የሚያስታውስ ነው። በአንድ ጠባብ ፍቅርና ደስታ ነግሶባት በኖረች ቤት ውስጥ አባት የበሩ ጥግ ስር ተቀምጦ ጆሮውን ጥሎ ያዳምጣል። ሙዚቃ ወይም ደግሞ መንፈሳዊ ስብከትን አልነበረም። ከርቀት እያስተጋባ የመጣውን የከባድ መሳሪያዎች የፍንዳታ ድምፅ ነበር። የእያንዳንዱ የተኩስ ድምፅ ለቤተሰብ አስደንጋጭ ነው። የድምፁ ቅርበት መቼ ይደርሳል የሚል ጥያቄን ያጭር ነበር። ከባለቤቷ ጎን የተቀመጠች እናት አንዳንድ አልባሳትን በወጉ ታጣጥፋለች። ልብሶቻቸውን ማዘገጃጀት አስፈላጊ ባይሆንም እጆቿ ግን አርፈው መቀመጥ አልቻሉም። እረፍት በመውሰድ መጨነቅን አልፈለገችም። የትውልድ ሰፈራቸውን፣ ያለፉትን ክብረ በዓላት፣ ሰላማዊ የቀደሙ ቀናቶች ሁሉ ላለማሰብ እየሸሸች ነበር። ክፉ ቀን እንደመጣ ልቧ ነግሯታል። በቤታቸው የወዲያኛው ጥግ ትንሹ ልጃቸው ረጅም አገልግሎትን የሰጠ አሻንጉሊት ይዞ ይጫወታል። ምናልባትም ከዚህ ዓለም ጋር ያለ ፍርሃት አብሮ ለመዝለቅ ያለው አማራጭ እሱን መሆን ይጠይቃል። ሕፃኑ ጦርነትን አያውቅም። ነገር ግን የቤቱን ያልተለመደ ዝምታ አልወደደውም። የቤተሰቡን ፈገግታ የነጠቀው ጸጥታ ያስፈራራል። ከቤታቸው ባሻገር ያለው ዓለም በፍጥነት እየተለወጠ ነው። የምግብ እህል ዋጋ አይቀመስም። ዳቦን በተፈለገ ጊዜ ማግኘት አልተቻለም። በከተማው ውስጥ ያልተጨነቀ ሰውን ማየት ህልም ነበር። ከመካከለኛው ምስራቅ ርቀው በሚገኙ አገራት ደግሞ ትኩረት ሰጥተው ቁጥርን ይመለከታሉ። የነዳጅ ዘይት ዋጋንና እንደ ማዕበል አንዴ ከፍ አንዴ ዝቅ የሚለውን የስቶክ ገበያ ዋጋ በማየት ጭንቀት ገብቷቸዋል። ጦርነት በተጀመረበት ቦታ አይቆምም። በአገራት ኢኮኖሚ ውስጥ ገብቶ ይፈትሸናል። አንድም ቀን የባሩድ ድምፅ ሰምተው በማያውቁ ዜጎች ሕይወታቸው ውስጥ ይዘልቃል። ሥራዬን አጣለሁ ብለው ባላሰቡ ሰዎች ላይም ይፈርዳል። እናት የትኛው ልጅ ዛሬ በልቶ ይደር ብላ በምርጫ እንድትወስን ያስገድዳታል። በጠባቧ ቤት ውስጥ ተቀምጦ በተመስጦ ሲያሰላስል የዋለው አባት በስተመጨረሻ ከተቀመጠበት ተነሳ። ውሳኔን ማሳለፍ ነበረበት። ቤት ውስጥ ሆኖ የሚመጣውን መቀበል ወይም ሁሉን ነገር ትቶ መሰደድ። ጦርነት በሚፈጥረው የፖለቲካው ስብስብ ሂደት ተገማኝ ጥቃቶች ሰዓታቸውን ጠብቀው እንደሚከሰቱ ገብቶታል። አባት ወደ ቤተሰብ አባላት እየተመለከተ ነው። ነገር ግን ሁኔታዎችን መግለጽ የሚችሉ ቃላቶችን አውጥቶ መናገር አልቻለም። በዛ ምሽት የሚችሉትን ጥቂት ልብሶች፣ ውሃና ማንነታቸውን ገላጭ መረጃዎች ሸክፈዋል። ከምንም በላይ የከበዳቸውን ተስፋ ማድረግም ሰንቀዋል። የስደት ጉዞአቸውን ከሌሎች ጋር ተቀላቅለው ዘለቁ። በድካማቸው ሁሉ ከማይተዋወቋቸው ጋር ይተባበሩ ነበር። ሽማግሌዎች ድጋፍ የሚሆናቸውን ከዘራ ጨብጠዋል። ወጣት እናቶች ልጆቻቸውን አዝለው በድካም ውስጥ ይወዛወዛሉ። ሕፃናት ደግሞ መልስ የሌለውን ጥያቄ እየጠየቁ ነው። የት ነው የምንሄደው? ቀናቶችና ጨለማዎች እያለፉ ነው። ረሃብ እየጨመረ መጣ። ፍርሃት ደግሞ በየሰዓታቱ ጥላውን ይጥላል። ነገር ግን በስደተኞች መካከል አንዳንድ ጊዜ ብቅ እያሉ ላለመጥፋት የሚታገሉ ሰብአዊነቶች ይስተዋላሉ። የማይተዋወቁ ሰዎች ዳቦ ተከፋፍለው ይበላሉ። ሕፃናትን ይንከባከባሉ። በክፉ ጊዜ ያልተገመቱ እጆች ይዘረጋሉ። እንዲህ ያሉ በጎ ነገሮች ብዙ ጊዜ አይገለጹም፣ መነጋገሪያ ሲሆኑም አይታዩም። ግን ደግሞ ጉልበት አላቸው። ምክንያቱም
ትዝታችንን ያስታውሱናል። በክፉ ጊዜ የሰው ልጅ ትሑት መሆንን ሲመርጥ እንደማየት የሚያስደስት ነገር የለም። ከጦርነት ርቀው ባሉ አገራት ከሰማይ እየወረደ ያለው ካፊያ ቀጥሏል። ዝናቡ መዝነቡን አላቋረጠም። አንዳንድ ሰዎች ጥሩ ስሜት እየተሰማቸው ነው። አንዳንዶች ደግሞ ፍርሃት ይዟቸዋል። ዓለምን እየናጠ ያለው ማዕበል እዚህ እንደማይደርስ ማረጋገጫ የላቸውም። በዚህ ዘመን ቀውስ እየለያ ተቃም በአንድ አካባቢ የተፈጠረ ጦርነት በሺዎች ኪሎ ሜትር አቋርጦ ሌላ ሀገርን ያስለቅሳል። ስደተኛው ቤተሰብ ጉዞውን ቀጥሏል። አባት እየደከመው ነው። እናት ደግሞ ድካሟን ደብቃ በትጋት ትራመዳለች። ሕፃኑ ልጃቸው አሁንም አሮጌውን መጫወቻ አሻንጉሊት እንደታቀፈ ነው። ካምፕ ተብሎ በተገለጸው ቦታ መድረስ ችለዋል። ብዙ ድንኳኖችና የተሰለፉ ሰዎች ይታያሉ። ከበርካታ ቀናቶች በኋላ የፍንዳታዎችን ድምፅ ያልሰሙበትን ምሽት ማሳለፍ ችለዋል። በካምፕ ውስጥ ጎልቶ የሚደመጠው ሕይወታቸውን ለማቆየት የተሰበሰቡ ሰዎች ጫጫታ ነው። አባት ሁለቱን አይኖቹን ከድኗል። እየተኛ ሳይሆን ትዝታዎችን እያስታወሰ ነው። እናት የልጇን ፊት እያየች ፈገግ እንዲል እየሞከረች ነው። በዚህ ሂደት ውስጥ የሰው ልጆች ተስፋ ሲመነምን ይታያል። ሊጠፋም የቀረበ ይመስላል። በእያንዳንዱ ቀውስና አጀንዳ፣ በእያንዳንዱ ስታቲስቲክስ የሰው ልጆች መከራ ይዘገባል። በሕይወታችን ልንጎሳቆልና ልንገፋ እንችላለን። ነገር ግን የሰው ልጅ ተስፋ ማጥፋት ከባድ ነው። ዓለም ስለተፈጠሩ ችግሮች ሊወያይ ይችላል። መሪዎች ለችግሮች መፍትሄ ሊሰጡም ይችላሉ። ኢኮኖሚያችን ከፍም ዝቅም እያለ ሊቀጥል ይችላል። ነገር ግን በስተመጨረሻ እውነተኛው ታሪክ በእናቶቻችን የማይበገር ጥንካሬ፣ ዝምተኛ በሆነው የአባት ጀግንነት፣ በማይሰበረው የልጅ ፍቅርና በቀላሉ በማይለወጠው መንፈሳዊ እምነታችን ሕይወታችንን የሚነጥቅ ሳይሆን ተስፋችንን የሚሞላ ነገን እንደምናይ ተስፋ እናደርጋለን።